ምስኪን ሰው ብታይ ምስኪን። የሰፈር ሰው ግን ጠቅላላ እንደ ኦሬ ነበር የሚያዩት፣ አይወዱትም ነበር። አሁን ሲሞት ራሱ ያለቀሱት ሁለት ሰዎች ናቸው። ሚስቱ በደስታና የእድሩ ወጥ ሲሰራ ሽንኩርት የላጠችው ሴትዮ። ጠቅላላ የምታየው እንዳለ ጠቅላላ ሲያስመስል ነው። ይገርምሻል። ግን ምን ሆኖ ነው የሞተው? ታሞ ነው። አይኑን ያመው ነበር። እንደውም የሆነ ጊዜ በጣም አይኑን አሞት የአይን ሐኪም ቤት ሄዶ ዶክተሩ የአይናር ሰገራ ሁላ አምጣ ሁላ ብሎታል ይባላል። እሱ ግን እንደዛ የሚታከም በቃ ሊድን አልቻለም። በጣም ታሞ ነበር ማለት ነው። አዎ በቃ እሱ ራሱ ሊድን እንደማይችል ሲያቅ ነው መሰለኝ ራሱን ጣለ። ንጽህናውን መጠበቅ አቆመ ምናምን ብብቶ የሸረሪት ድረስ እስከሚያደራ ድረስ የሰፈር ልጆች ሳይቀሩ እኮ ስፓይደርማን የሚቅጽል ስሙላ አውጥተውለታል። እንደዚህ እስኪባል ታዲያ ሚስቱ የት ነበረች? እንደዚህ ነው ያችሁት። አታያትም? እንዲያችሁትና እኮ ሚስቱ እዚህ ሆና ነው ታዲያ ሁሉ ነገር ሲባል ዝም ያለችው? አትወደውማ መጀመሪያም ቢሆን ማለት ነው። ያለ ብራም ባሮ ለብሩ ስትል ነበር ያገባችው። እሱ ግን በሕክምና ምናምን ብሩን ጠቅላላ ጨረሰ። አሁን ሲሞት ራሱ ያለቀሰችው ለቅሶ ማለት ነው የሀዘን ሳይሆን የ50 ሚሊዮን ብር ሎተሪ ወጣላት ነው የምትመስለው ደስታዋ። ገና ከሆነ እኮ ለአርቦ እኮ ነጭ ለበስ ነው ምናምን ስትያለች ነው ብላኩ ሰምቻታለሁ እኮ በጆሮዬ። ተይ ክፋት እንኳን እሱ ይበልጣታል። ይኸውልሽ ይሄኔ ሲወል ማለት ተደግሷል። አቀባበል ሊያደርጉለት እንዴ ከሷ እኮ አንድ ወልዶ ከሰራተኛቸው 4 እኮ ነው የወለደው። ያላስቀየመው ያላስከፈው ሰው አለ እንዴ ሲሰፋ እንዴ? ከኔ ቢጤው ሳይቀር እኮ ማለት ነው የተራ እያለ ይቀበላቸው ነበር። ሰፈሪ ነው እያለ ከለመኑበት ላይ እንዴ እንኳን ሞት እንጂ ባይሞት ኖሮ ማለት ነው እኔ ራሴ ሲታድርጌ ነበር። ብቻ ችግር የለውም ሙት አይወቀስም ብዬ ነው እንጂ ብዙ ነገር ማውራት ይቻል ነበር። ይገርምሻል። ግን አንቺ ማን ነሽ? እዚህ ሰፈር አይቼሽ አላውቅም። እንዴት ተገኘሽ እዚህ ለቅሶ ላይ? እኔ አንቺ የመጀመሪያ ልጅ ነኝ ከጻፊ ወረደ ልጁ? አዎ ልጁ። ደሞ ተወራ ነው ከለስኩ። አረ ኢየሱስ ቅሊጥ